የማይበረክትላት ተዋናይት ሜላት ነብዩ አራተኛ ባሏን ልታገባ እንደሆነ ተሰማ። እቺው ተዋናይት ሜላት ነብዩና አሜሪካዊት አቀንቃኝ የሆነችው ጄኒፈር ሎፔዝ ጋር ያገናኛቸው ፍጹም ሊጠበቅ የማይችል አስደንጋጭ ነገር ምንድነው? ሰላም እንዴት ቆያችሁልን ውድ የጎጆ ቤተሰቦቻችን? እነዚህንና ስለ ሜላት ነብዩ ባል ሊበረክትላት ያልቻለበት ድብቅ ባህሪዋ በዝርዝር የምንነግራችሁ ይሆናል። ቪዲዮ ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብም እንዳይረሳ። የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። እውቋ ተዋናይት ሜላት ነብዩ ለአራተኛ ትዳሯ በመንደርደር ላይ ትገኛለች። ሜላት ነብዩ በሀገራችን ካሉ ታዋቂ ተዋናዮች መካከል አንዷ ስትሆን በውበቷና በለግላጋ ቁመናዋ እንዲሁም ለየት ያለ አነጋገሯ ብዙ ወንዶችን የምታማልል እንስት ናት። እናም ሜላት ባላይ በርክትላችሁ ተብለው የተረገሙ ይመስል አርቲስቶቻችን ድል ባለ ሰርግ አገቡ ባልነው ማግስት ገና ፊርማው ሳይደርቅ ተለያዩ የሚል ዜና መስማታችን መለያ ባህሪያቸው ሆኗል። እናም እንደምታውቁት ባል ካልበረከተላቸው በተደጋጋሚ በማግባትና በመፍታት የምትታወቀው ቁጥር 1 ሜላት ነብዩ ናት። ሜላት ነብዩ በሰይፉ ሾው ተጋብዛ በቀረበችበት ጊዜ ካሳለፍሽው ህይወትሽ ማስተካከል ብትችይ የቱን ታስተካክያለሽ ብሎ ላቀረበላት ጥያቄ አነጋጋሪዋ ሜላትም ያሳለፍኩት የትዳር መቀየር አይጨንቀኝም፣ እንደውም እወደዋለሁ፣ ወደፊትም እወደዋለሁ፣ ሁሉም ልክ ነው፣ ያለፈው ህይወቴ ሁሉ ትክክል ነው፣ እንኳንም ተፈጠረ ስትል በልበ ሙሉነት ደረቷን ነፍታ ስትናገር ተደምጣለች። ሜላት ነብዩ ያለፈው አልበቃ ብሏት በርትታ ቀጥላበታለች። በዚህም ተመልካቾችን ከሁለት ጎራ ከፍሎ አስተያየት እየሰጡበት ይገኛል። ግማሹ ሜላትን በማድነቅ ይሰማል፣ ግማሹ ደግሞ ከባህልና ከሃይማኖት ያፈነገጠ ባህሪ እንደሆነ ይናገራሉ። ሜላት ባልመቀያየሯ የራሷን ነፃነት የምታከብር ጎበዝ እንደሆነች ማሳያ ናት። ሜላት ማለት እንደ ወርቅ እያንጸባረቀች ያለች ጠንካራ፣ በራሷ መቆም የቻለች የሴቶች ተምሳሌት የምትሆን ብርቱ ሴት ናት በማለት የሜላት አድናቂዎች ሀሳብ አስተያየታቸውን ሲሰጡ ተደምጠዋል። በሌላ በኩል ደግሞ አርቲስቶቻችን ከእውቅና ባለፈ ለሌሎች ሮል ሞዴል መሆን ሲገባቸው ባል በመቀያየር ትልቅ ጀብድ እንደሰራች ሁሉ እያንዳንዱን ያልተሳካ የትዳር ህይወቷን እያወጣች ሶሻል ሚዲያ ላይ የምታጋራው ዝሙትን ለማስፋፋት ዓላማ ያላቸው ግለሰቦች ናቸው። ይህ እኩይ ተግባር ሊቆም ይገባል በማለት የሜላት አድናቂዎችንና የሚደግፏትን የሚተቹ ግለሰቦች በሌላ ጽንፍ ላይ ወድቀዋል። ሜላት ነብዩ ባል መቀያየሯ ጸጸት ከመሰማት ይልቅ የተፈጠረውን ሁሉ እወደዋለሁ ማለቷ በብዙዎች ዘንድ ትችት ደርሶባታል። ከተለያዩ ወንዶች ጋር የፍቅር ግንኙነት መመስረቷና ማሳለፏ ራሱን የቻለ የተለየ ጣዕም እንዳለውና ወደፊትም በምትመሰርተው የፍቅር ግንኙነት ካልተመቻትና ወደ ሌላ ሊመቸኝ ወደሚችል የፍቅር ግንኙነት መሸጋገሬን አላቆምም ይመስለኝን እስካገኝ ስትል ተደምጣለች። ሜላት ነብዩ ስትታይ ሃይማኖተኛ፣ ሩህሩህና አዛኝ ብትመስልም ወንዶች እንዳይበረክቱላት ያደረጋት ድብቅ ማንነቷ የተለዩት ወንዶች በተለያየ ጊዜ ሲናገሩ ተሰምተዋል። ይህንን ድብቅ ባህሪዋን ከመናገራችን በፊት ተዋናይት ሜላት ነብዩና ጄኒፈር ሎፔዝ ያገናኛቸውን ጉዳይ ልነግራችሁ ወደዱ። ሰይፉ ፋንታሁን የሜላትን የትዳር ሁኔታ በተለያየ ጊዜ ወንድ በመቀያየር የምትታወቀው እውቋ ጄኒፈር ሎፔዝ ጋር ስሟን አያይዞ ሲሸረድድ ይታያል። እዚህ ጋር የሰይፉ ፋንታሁንን ሐሳብ ስናነሳ በተለያየ ጊዜ የተለያዩ ወንዶችን እንደ ልብስ በመቀያየር የምትታወቀው ጄኒፈር ሎፔዝ ባለፈው ጊዜ ከቤን አፍሊክ ጋር ድጋሚ አብራ እንደሆነች ታየች። ከተፋታች በኋላ ማለት ነው። የአሜሪካን ሕዝብ የሰጧት ሐሳብ እስኪ ያለ ባልና ያለ ትዳር መኖርን በጥሞና ለራሷ ጊዜ ሰጣት ይው የሚል ነው በሚል ይናገራል። ከዚህም ከሰይፉ ፋንታሁን ንግግር እንደተረዳ ነው ከሆነ ሜላት ነብዩን ያለ ወንድና ያለ ትዳር ራስሽን በጥሞና ተመልከቹ በሚል ነገር ሸንቆ አርጓት አልፏል። ሜላት ከተለያዩ ወንዶች ጋር
ግንኙነት መመስረቷ ችግር እንዳልፈጠረባት ብትናገርም ግን እየታየ ያለው እውነታ ሌላ ነው። በፍቅር አብራቸው ከነበሩት ወንዶች መካከል አንዳንዶቹ 200 ሺህ ብር ካልሰጠሽን የራቁት ፎቶና ቪዲዮ እንለቅብሻለን እያሉ እየዛቱባት ይገኛል። በዚህም ምክንያት ህይወቷ በብዙ ተመሰቃቅሏል። ለድብርትና ለጭንቀት ተዳርጋም ነበር። ይህ የራቁት ቪዲዮ ለሷ ልከውላት ብሩን ካላመጣሽ ሶሻል ሚዲያ ላይ እንለቀዋለን ብለው እንደሚለቁት በነገሯት ጊዜ ይህ ቪዲዮ እንዳይለቀቅባት ክስ በመመስረቷ ለድብርትና ለጭንቀት ተዳርጋም ነበር። ይህ የራቁት ቪዲዮ ለራሷ ልከውላት ብሩን ካላመጣሽ ሶሻል ሚዲያ ላይ እንደሚለቁት በነገሯት ጊዜ ይህ ቪዲዮ እንዳይለቀቅባት ክስ መመስረቷ የሚታወስ ነው። ሆኖም ግን ፖሊስ የሜላት ነብዩን ስልክ ተቀብሎ የተለያዩ የቴክኒክ ምርመራዎችን ቢያደርግም ግለሰቡ ማን እንደሆነ ሊታወቅ ባለመቻሉ ክሱ ሊቀጥል አልቻለም። ሜላት በበኩሏ ስሙን ጠቅሳ ሌሎች ሴቶች ላይም ተመሳሳይ ድርጊት ያደርጋል ብላ ለፖሊስ ብታስረዳም ማስረጃ ልታቀርብ ባለመቻሏ ክሱ ሊቀጥል እንዳልቻለ ተገልጿል። ስለ ሜላት ትዳር አልበረክትላት ያለውን ድብቅ ባህሪዋን እንደምነግራችሁ ቃል ገብቼ ነበር። እናላችሁ ሜላት ብዙ ፍቅር ከመሰረተችባቸው ወንዶች ዘንድ ያልተወደደላት ባህሪ በጣም ነጭናጫና የባልነትን ቦታ እኔ ካልተቆጣጠርኩ የምትል ከመሆኑም ባለፈ በድብቅ ከሌላ ወንዶች ጋር የምትወሰልት በጣም አስመሳይና በተለያዩ ሶሻል ሚዲያዎች ስትናገርና ስትታይ ሃይማኖተኛ የምትመስል ለሰዎች ፈጥኖ ደራሽ የምትመስል ብትሆንም እውነታው ግን በኩይ ባህሪዋ በኩይ ድርጊቷ የምትታወቅ ሴት ናት። ከሁሉም በላይ የከፋው ነገር ደግሞ በጽንፉ ዓለም ህይወቷ የተተበተበ የባዕድ አምልኮ የምትመለከት ሴት እንደሆነች ተናግረዋል። ታዲያ ሜላት ነብዩ አሁንም አራተኛ ባሏን በማስተዋወቅ ላይ ያለች ይመስላል። የሜላት የሽቶ ማስታወቂያ ሰራተኛ የሆነው ሞዴል ቢክ ተረኛው ባል ሞዴል ቢክ ተረኛው ባል እንደሆነ የቅርብ መረጃዎች ጠቅሰውልናል። በአፄ ባካፋ ሚስት ዙሪያ ላይ የሚያጠነጥን ሙሉ በሙሉ እውነተኛ ታሪክ የፊልም ይዘት ላይ የሚዳስስ ፊልም ለመስራት በዝግጅት ላይ እንደምትገኝ ኤፍኤም 97.1 መሰንበቻ ፕሮግራም ላይ ባደረገችው ቆይታ ተናግራለች። ሙሉ ሀሳቡ ከሜላት የመጣ እንደሆነ የገለጸችው ሜላት ሙሉ ጽሑፉ እንደተጠናቀቀና አስፈላጊ የሆነ ቅድመ ዝግጅቶችም እንዳለቁ በቅርብም ወደ ስራ እንደሚገቡ ተናግራለች። ውድ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስላል። በሌላ በተሻለ መረጃ እስክንገናኝ ቸር ቆዩን እያልኩኝ ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ እንድትሆኑ አሳስባችኋለሁ።